የምትከተሉ ጀናዋቂ ወገለት ይፈቃል። በእውነት ይህን የመሰለ ጣዕመ ዝማሬን በዝማሬ የተካነች ክብርት እህታችን ዘማሪት ሜሮን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። እግዚአብሔር በቤቱ በእድሜና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከድልማ ከነፍረ ቁልቁሎ ወቀየተኮ አሜን። ይትባረክ እግዚአብሔር አምላክ አበወነ ስቡወነ ወእቱ ወለወነ ወእቱ ለዓለም እንድናመሰግን ስምህንም እንድንጠራ ስለረዳህንና ስላገዝከን እናመሰግንሃለን። ዋይኬ ከደገኙፍ መነኬ ቁልቁሎማ ኬሰቲ ወልቲ ቀበምነ ጀቸ ኬ ዱጋ ከበረን ዋኑ ገርጋርተፍ ቁልፍኒ ፊ ገለኒ ሲፋተው ክቡር መምህራችን መምህር አይምሮ የዚህ ደብሩ ስብከተ ወንጌል መምሪያ እንዲሁም ክቡር መምህራችን ቀሲስ ታራቀኝ የደብሩ ሰባኪ ወንጌል እንዲሁም ክብርት እህታችን ዘማሪት ሜሮን የደብሩ ሰንበት ትምህርት ቤት ወጣት መንፈሳውያን አገልጋዮች፣ የተከበራችሁ ውድ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር በወደደን ባፈቀረን ፍቅሩን እስከ ሞት ድረስ ባሳየን ባያሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን አመሻችሁ? እዚህ አካባቢ ሰላምታ ውድ ነው። እንደምን ዋላችሁ? አከሞልተን አከሞነ ጌስን ገለልሳ ፋታው ጀኔ ከሰገለቴ ፈሉፍ ይውከነ ገለታፍ ይውከነ ውልፍናፍ መነሳ ቁልቁሉማ ኬሰት ከወልት ዱቃቤ ዋግኒ ዋቆታ ጎፍታን ጎፍቶታ ኡማንኬኝ ፈይሳንኬኝ ኢየሱስ ክርስቶስ መቃንሳ ለፋን ገሰሜቲ የሮን ዱማ መቃጆሌ ሳቲን ከን ከበጀሜኑ ፋታው ዋግኒ ኬኛ ጎፍታና ገለቶሙ ጀኔ ዮምዮ ከንብራን ነፍኔ ኪናን ጉያ ጅማታ ሃቲ ቁልቁሎታ ቡሌቲን ኤርገሞታ ድብሮን ማርያምን መቃን ሸከን ከበጀሜ ፊ ከን ወልጀደኑ ፋታው ቁልቁሎን ወሬ ገምቱን ኤርገሞን አኩማ ዋቀዮ ከበጃ ፍሱ ገሳኒ ፍላትን ከን ከበጀመኔ ፊ ከን ወልጀደኑ ፋታን እግዚአብሔር አምላካችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት ይህችን ሰዓት ይህችን ጊዜ ለረድኤት ለበረከት ባርኮና ቀድሶ ስለሰጠን ስሙ ዛሬም ዘወትርም የተመሰገነ ይሁንልን። ስሙ የተመሰገነ ይሁንልን። እማምላክ ወላዲተ አምላክ ሳሊተ ምሕረት አቁራሪተ መዓት የሁላችን እናት አባ ሕርያቆስ በቅዳሴ ቅዱስ ኤፍሬም በውዳሴ አባ ጊዮርጊስ ዘጋስጫ በሰዓታቱ ያመሰገናት እናታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁንልን። በሰውና በእግዚአብሔር መካከል ሆኖ የምልጃን ሥርዓት የሚሰሩ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ስማቸው የተመሰገነ ይሁንልን። እንኳን ለሊቀ መላኩ ለቅዱስ ሩፋኤል በዓል እንኳን በሰላም አደረሳችሁ አደረሰን። ከፍ አድርጋችሁ እግዚአብሔርን በጭብጨባና በእልልታ አመስግኑት። ዛሬን ማየት ታላቅ ነገር ነው ወገኖቼ። ዛሬን ያላዩ እጅግ ብዙ ሰዎች አሉ። ምነው ይህን ቀን አይቼ ባረፍኩ የሚል አለ። ምነው ይህን ቀን አይቼ ብሰናበት የሚሉ ሰዎች አሉ። የሉም እንዴ? የሉም አሉ ወገኖቼ። ይህን ሰዓት በጭንቀት ውስጥ ሆኖ ነፍስ ግቢ ነፍስ ውጪ የሚሉ በየሆስፒታሉ በየኮብልስቶኑ በየተለያየ ቦታ ያሉ እልፍ ሰዎች አሉ። እኛ ጽድቅ ወይም ኖሮን ሳይሆን በጎነት ኖሮን ሳይሆን የማቸርነት በስቶልን ነው። አረ ነገሩኝ፣ የማቸርነት በስቶልን ነው። አመስግኑት ይህንን አምላክ። ቸርነቱ ምሕረቱ በስቶልን ዛሬን እንድናይ ረድቶናል። የረዳን አምላክ ምስጋና ይገባል። አመስግኑት በድጋሜ። ባለን ደቂቃ ውስጥ የምንነጋገረው የትምህርታችን ርዕስ ያደረኩት
የናዝሬቱን ኢየሱስን አገኘው በሚል ይሆናል። ቃሉን አንድ ጊዜ ከኔ ጋር ትላላችሁ። የናዝሬቱን ኢየሱስን በሉ እስቲ፣ አይዟችሁ። የናዝሬቱን ኢየሱስን አገኘው። የዮሐንስ ወንጌል ምዕራፍ 1 ቁጥር 46 ኢየሱስ ኢሰናዝራዊ አርጋዴራ ወንጌለ ዮሐንስ ቦቆና ቶኮ ለኮብሳ ፍርተሚጃ። የቃሉ ባለቤት እግዚአብሔር አምላክ ነው። ቃሉንም ደግሞ የተናገረው ሐዋርያ ቅዱስ ፊልጶስ ነው። ቃሉን የጻፈልን ደግሞ ሐዋርያው ቅዱስ ዮሐንስ ነው። ከ12ቱ ሐዋርያት አንዱ የሆነው ጳውሎጎስ የሚባል አቡ ቀለምሲስ የሚባል ታላቁ ሐዋርያ እስከ ሞት ድረስ ክርስቶስን የተከተለ ወይም እስከ መስቀል ድረስ ክርስቶስን በመከራ ሰዓትም የተከተለ ሐዋርያ ነው። ቃሉን የጻፈልን ለምን ጻፈ ወይም ለምን ይሄን ቃል ጻፈ ብለን ካየን ወገኖቼ፣ ዋናውና የትምህርቱ ዋና ተኮር የምናደርገው የክርስቶስን ማግኘት ጉዳይ ነው። የምን ጉዳይ ነው ያልኳችሁ? የምን ጉዳይ ነው? እዚህ የተሰበሰባችሁ ማንን ለማግኘት ነው? ስለዚህ ዛሬ እንዴት እንደምታገኙ ለማወቅ ነው። ምናልባት ብዙዎቻችን ክርስቶስን አውቀን ወይም ክርስቶስን አግኝተን አጠቃቀሙን የረሳን ሰዎች ስላለን ለማስታወስ ያክል ነው እንጂ ኢየሱስ ክርስቶስማ ቤትም ቦታ አለ። እውነት ሐሰት? እውነት ሐሰት? ግን አላወቅንም ብዙዎቻችን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ምስጢር የተገለጠበት በምስጢረ ሥጋዌ ወይም ክርስቶስ ወደዚህ ምድር በሚሄድበት በሚያስተምርበት ሰዓት ነው። ሐዋርያትን በሚመርጥ ሰዓት ማለት ነው። ባጭር ቋንቋ የችኩን ከንዱበተሜ ዋቅኒ ኬኘ ጎፍታን ኬኘ ኢየሱስ ክርስቶስ የሞን ብየ ለፋ ከደረደም ደለለማ ፈይሱዳፍ ደለለማ ወልጁዳፍ ደለለማ ገርቡማ በረኩመ ሸኒፍ ዲበሸንጀላ ባሴ ብሊሱማ ኢሳፍ ላቹዳፍ የሞን ብየ ለፋ ከደረደም በርሲሱ ጀቸ ዱበተሜ ደጀቹ ደጀችኩን። ይህ ቃል የተነገረው ክርስቶስ በዚህ ምድር ላይ እያስተማረ ሳለ ነው ማለት ነው። የ5500 ዘመነ ፍዳ ከእኛ ላይ ጠርጎ ሊያስወግድ ወደዚህ ምድር የመጣ ብቸኛው የድንግል ማርያም ልጅ ኢየሱስ ክርስቶስ ሐዋርያትን ሲመርጥ ማለት ነው። ቅዱስ ፊልጶስ ከዕለታት አንድ ቀን እኔ የፈለግኩት ሜን ፖይንት ስለሆነ በማግስቱም ጌታችን ኢየሱስ ወደ ገሊላ ሊሄድ ወደደ ይላል። ወዴት ወደደ? ወደኛ ወደ ሁላችንም እንዲመጣ እሱ የእርሱ መልካም ፈቃድ ይሁንልን። አሜን በሉ። ዛሬ ብዙ ሰው ከእግዚአብሔር እቅፍ ወጥቶ ወገኖቼ በመከራ ውስጥ ነው ያለው። ክርስቶስን አግኝቶ ነገር ግን አጠቃቀሙን የረሳ ትውልድ አለ እና ኢየሱስ ክርስቶስ ወዴት ሊሄድ ወደደን አልኳችሁ? ወደ ገሊላ። ፊልጶስንም አገኘዋል። ማንን አገኘ? ፊልጶስን ያገኘ ማን ነው? በደንብ አድርጋችሁ ተከታተሉኝ። ፊልጶስን ያገኘ ማን ነው? ኢየሱስ ክርስቶስ ነው ማለት ነው። ተከተለኝም አለው። ምን አድርጋለሁ? እንድንከተለው እግዚአብሔር ይርዳል። ነዱ ከቦይ ጀደን ይኝዳል ፊልጶስ እንጀቱ ኢየሱስ ክርስቶስ ማሊፍ ነዱ ከቦይ ጀደን እንመልከት እስቲ ቃል በቃል። ለምንድነው ተከተለኝ ያለው? ፊልጶስ ያለበት ስፍራ ምቹ ስፍራ አልነበረም። እግዚአብሔር የወደደበት ስፍራ አልነበረም። ፊልጶስ ኢዶ ዋቀዮ ጃለቱን ጅሩ ፊልጶስ ከናፍ በኪያ ትጅርቱ ኩን ሲምባሱ ከናፍ አንገሲፍ ቆጴሰ ትጅራ ገረሰነ ኮቱ ጀቹዳፍ ዋቀዮ ማጀደ ፊልጶስን ነዱካ ወይጀደን። ባካችሁ ኦርቶዶክሳውያን ያለንበት ቦታ ምቹ ስላልሆነ ለእግዚአብሔር ምቹ ስፍራን እናዘጋጅ። ያም ደግሞ ልባችን እኮ ለእግዚአብሔር አልተመቸውም ወገኖቼ፣ አልተመቸውም ይሄ ልባችን። ምክንያቱም እግዚአብሔር ይሄን ልብ ይፈልገዋል።
ልበ አምላክ ቅዱስ ዳዊትን ምን አለው እግዚአብሔር? ልጄ ሆይ ምን ስጠኝ አለ? ምን ስጠኝ? ልብ። ሀብት ስጠኝ አላለም። ገንዘብ ስጠኝ አላለም። ፎቁን ስጠኝ አላለም። ዓይንህን ስጠኝ፣ እግርህን ስጠኝ፣ እጅህን ስጠኝ አላለም። ምንህን ስጠኝ ነው ያለው? ንገሩ። ምንህን ስጠኝ አለው? ልብህን። እናንተም ልባችሁን ለእግዚአብሔር ስጡና በእሱ ፍቅር ተማረኩ። እባካችሁ የምትሹትን ነገር እሱ ይሰጣችኋልና። ለዚህ ከሆነ ሐዋርያ ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 6 ቁጥር 31 ላይ ጽድቁንና መንግሥቱን እሹ ሌላው ይጨመርላችኋል አለ። ሌላው ምን ይደረግላችኋል? አስቀድመን ምኑንና ምኑን እንሻ? መንግሥቱንና ጽድቁን። እና ፊልጶስ የተቀመጠበት ስፍራ ለእግዚአብሔር ስላልተመቸ ምን አለው እግዚአብሔር? ተከተለኝ አለ። ምን አለው? ተከተለኝ አለው። ፊልጶስም ግን እንድርያስን ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስም ናትናኤልን አገኘው። ማንን አገኘው? ናትናኤልን አገኘው። ፊልጶስ ክርስቶስን ተከተለ። ማንን አግኝቶ? ኢየሱስ ክርስቶስን አግኝቶ። ያን ጊዜ ደግሞ ጴጥሮስም በዛ ስፍራ ስለነበረ አንድ ሐዋርያ ደግሞ አለ ናትናኤል የሚባል። ከዛ በኋላ ናትናኤልን አገኘ። ከዛ በኋላ እንዲህ ብሎ ተናገረ ሐዋርያው ቅዱስ ፊልጶስ ማለት ነው። እኔ የዮሴፍ ልጅ የሆነው የናዝሬቱ ኢየሱስን አገኘዋል። ርዕሳችን ምን ነበረ? የናዝሬቱ ኢየሱስን በለው እስቲ። ምን አደረግ? አገኘው። ያን ጊዜ ግን ናትናኤል እንዲህ የሚል መልስ መለሰ። ሊቃውንቱ በትርጉሟን ይተረጉሙታል፣ እናያለን። እንዴት ከናዝሬት ደግ ሰው ይወጣል አለ። ኬት? አቤት ምቀኝነት! አሁን ከዚህ አካባቢ አሁን እንደው ደግ ሰው ዶክተር ቢወጣ አሁን እንደው እንወዳለን። ባይዘዌ ለነገራችሁ ክፋት በድሮ ነው የተጀመረው። ተንኮል ማሰብ፣ ምቀኝነት፣ ክፋትን፣ አድመኝነት ከድሮ ነው የጀመረው። ያም ደግሞ በዓለመ መላእክት የተጀመረው። ከዛ በሐዋርያቱ መካከል ተገኘ። ናትናኤል ምስጢሩ ስላልገባ እንዴት ከናዝሬት ደግ ሰው ይገኛል አለ። ኬት? እባካችሁ ተንኮል መንገድ ላይ ያላችሁ፣ ክፋት መንገድ ላይ ያላችሁ ኦርቶዶክሳውያን ወደ ቀጥተኛው ወደ መልካም መንገድ ተመለሱ። እግዚአብሔር አይወድም እንዲህ አይነቱን ክፉ ስራ። የወንድምህን ማደግ አይተህ አታጉረምርም። የእህትህን ማደግ አይተህ አታጉረምርም። ትደግ፣ ትመንድግ። ሰፈር ላይ አንድ ጥሩ ተማሪ በትምህርቱ ጎበዝ ከሆነ እንዴት መውደቅ እንዳለበት ነው እኛ የምናሸው። ክፉ ስራ። ናትናኤል ምን አለ? እንዴት ከናዝሬት ደግ ሰው ይገኛል አለ። ዛሬም ከሀገራችን ደግ ሰው ይውጣ። አሜን በሉ። ይወጣልን። ሀገርን የሚመራ ቤተ ክርስቲያንን የሚያስተዳድር ቤተ ክርስቲያንን የሚመራ ህዝቡን መንጋውን የሚመራ ለመንጋውም የሚያስብ ደግ ሰው ይውጣልን። አሜን ብላችሁ እግዚአብሔርን ከፍ አድርጋችሁ አመስግኑት። ይውጣልን። አዎ ወገኖቼ፣ ደግ ሰው ለሀገርም ለህዝብም ለቤተ ክርስቲያንም ያስፈልጋል። እውነት ሐሰት፣ እውነት ሐሰት፣ እውነት ነው። ከዛ በኋላ የኢየሱስ ክርስቶስን መልስ እንመልከትና ወደ ርዕሴ ልመለስ። እኔ ዝርዝሩን ስላልፈለግኩት እግዚአብሔር አምላካችን ናትናኤልን እንዲህ አለው። እሱ ይህንን ከተናገረ በኋላ በስተመጨረሻ ላይ ምን አለው? እኔ አውቃለሁ የት እንዳለ፣ የት ስፍራም እንደምትኖር አውቃለሁ ካለ በኋላ ናትናኤል አመነ። አንተ ሕያው የእግዚአብሔር ልጅ ነው ብሎ አመነ። ኢየሱስ ክርስቶስ ግን ምን አለው? አሁን ይሄንን ስለተናገርኩ አመንክን አለው። ወገኖቼ የሆነ ነገር ብቻ ሲነገራችሁ አትመኑ። የሆነ ነገር ብቻ ስለተባለ አትመኑ። ኢየሱስ ክርስቶስ ናትናኤልን ያወቀው በሶስት ምስጢር ነው። ሊቃውንቱ መተርጉማኑ ይሄ ምስጢር ይህን ክፍል ሲተረጉሙት የመጀመሪያው በሄሮድስ ዘመን
በምን ዘመን ያልኳችሁ? ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በሄሮድስ ዘመን ናትናኤል ተወልዶ ነበረ። ያን ጊዜ እናቱ ሄሮድስ እንዳይገለው፣ ምክንያቱም ሄሮድስ ከ2 ዓመት በታች ያሉትን ሕፃናትን ምን ያደርግ ነበረ? ይገል ስለነበረ ሄሮድስ እንዳይገለው እናቱ ወደ በለስ ስፍራ አስቀምጣው ነበረ። እዛ ደብቃው ነበረ። የሚገርማችሁ ማለት ነው በሶስት ነው የተረጎመላቸው ወይም የተረጎመለት እግዚአብሔር። የመጀመሪያው ገና ሕፃን ሆኖ በበለስ ስር ቁጭ ብሎ ኢየሱስ ክርስቶስ እዛ ያውቀው ነበረ፣ የመጀመሪያው ክፍል። ሁለተኛው ክፍል ደግሞ የእግዚአብሔር ቤተሰቦች ናትናኤልን ያወቀው እግዚአብሔር ማለት ነው በበለስ ስር ቁጭ ብሎ ያልም ነበረ። መቼ ነው? ይሄ ከ5500 ዘመነ ፍዳ ወደ መልካሙ ወደሚያሳርፈን ወደዛ የምንሸጋገረው ብሎ ያልም ነበረ። ምስር ቁጭ ብሎ በለስ ስር ቁጭ ብሎ ማለት ነው። እግዚአብሔር ከዚህ አንፃር አውቀሃለሁ አለው። ጎፍታን ከኝ ፈይሳን ከኝ ኢየሱስ ክርስቶስ የሙ ፊልጶስ ዱከሙ ናትናኤል አርገቱ ናትናኤል ማልጀድ አከሚቲን ነምኒ ጋሪን መጋላ ናዝሬት ኬሳ ባጀደ ዱቢን ታኔ ዱበት ኡመረቲ ጎፍታን ከኝ ፈይሳን ከኝ ኢየሱስ ክርስቶስ አሲምቤካ እቶ በለሲ ድርቱ ሰንቱ አንሲምቤካ ጋበጀዱ አቲዋቀ ጀራታ በራበራቴ ሂካን ኢየሱስ ክርስቶስ አንዱሴ ሲምቤካ ጀሩ ወንቶ ተባዮፍ ኬሳ ጋበ እንቶ ናትናኤል ጋፋ በረ ሄሮድስ ሞቲቲ ዳይመን ጋፋቸስ ሃት ናትናኤል ዳይመሸቶ ኪታ በለሲ ዮኪን ባለ ጀለ ዶክሲቴት አቺ ጀለቲ ያርሞስ ሳቱርቴ isa tokko kanaaf achitti yoo sanuu simbeeka kanaaf waaqa jiraataa bara biraatidha jechuusaati. Inni lammaffaan Naatinaa'el balasii yookiin baala sana jala taa'ee yommuu inni abjuu abjaa'u yoom fayyina yoom gara jireenyaatti deemina yoom badii kanarraa deemnee gara bara biraa argachuudhaaf yoom deemna jedhee yommuu inni abjootu waaqayyo Yesuusan alliansi argeen jira jedheen። ስለዚህ ናትናኤል ባጭር ቋንቋ ኢየሱስ ክርስቶስ መሆኑን አላወቀም። ፊልጶስ ግን አውቆታል አላወቀም? አውቆታል። እንወቀው፣ እኛም ይሄንን አምላክ እንወቀው። አላወቅነውም። የእግዚአብሔር ቤተሰቦች አልተረዳነውም ይሄንን አምላክ። ለምን? ምስጢሩ ስላልገባን፣ ከምስጢሩ ስለራቅን። እችትራዋን ፈጋነት ጎቸራዋን ፈጋነት ህምቤግኔ ሀዲያኑ ማቲ ወሩ ወቀዮ ይህ አምላክ የሚያሳርፍ አምላክ ነው። ይህ አምላክ ለተቸገሩት፣ ለተራሙት፣ ለተጠሙት ምግባቸው መጠጣቸው የሚሆን አምላክ ነው። ውዳሴ ማርያም ላይ ምን ይላል ወገኖቼ? መቶ ሲተረጉመው እናንተ የተጠማችሁ ወደ እኔ ኑና ምን በሉ ንገሩኝ፣ ምን በሉ ጠጡ። እናንተ የተራባችሁት ምን በሉ ወደ እኔ ኑና ብሉ። ይህ አምላክ ነው ያላወቅነው ወገኖቼ። ርቀናል እኮ ከመቅደሱ ከሰገነቱ ርቀናል። ተጋኔ ጅረ መነይሳትራ የብዙ ሰዎች ስብከት እየሰማን ኢየሱስ ኢየሱስ የሚለውን ቃል በቃ ማስተዋል አቅቶናል ወገኖቼ። አረ ኢየሱስ የሚለው እኮ ትናንት የመጣ ስብከት አይደለም፣ ትናንት የመጣ ቃል አይደለም ወገኖቼ። ገና ድንግል ማርያም ልትጸንስ ሲል እኮ ነው የቃል የመጣ። ዛሬ ኢየሱስን ውሰድ ሲል ትደነግጣለህ? እንደው እኔ አሁን ቀሚስ ስለለበስኩ ነው እንጂ ሜዳ ላይ ብታዩኝ ኢየሱስን አገኘሽው ብልህ ከየት የመጣ ጴንጤ ነው የምትሉኛ? እውነት አስብ፣ እውነት ነው። ምክንያቱም ኢየሱስ የሚለውን ምን ስላላወቅ ነው ማለት ነው። ማን ነው ኢየሱስ? ኢየሱስ ማለት ወገኖቼ ከሦስቱ አንዱ የሆነው ሥጋ ለብሶ ወደዚህ ምድር የመጣ እሱ አምላካችን ማለት ነው። ልምጣላችሁ ዮሐንስ ምዕራፍ 1 ቁጥር 1 ላይ እንዲህ ብሎ ይናገራል። በመጀመሪያ ቃል
ነበረ ይላል። በመጀመሪያ ምን ነበረ? ንገሩኝ፣ ምን ነበረ? ቃል ነበረ። ያ ቃልም በእግዚአብሔር ዘንድ ነበረ ይላል። ያ ቃል በማን ዘንድ ነበረ? በእግዚአብሔር ዘንድ ነበረ። ያ ቃልም አለ ደግሞ ዮሐንስ፣ እሱ ማን ነበረ? እግዚአብሔር ነበረ። ቁጥር 14 ላይ መጣና ያ ቃልም አለ ሥጋ ለበሰና በእኛ አደረ። ምን ለበሰና? ስለዚህ ኢየሱስ ማን ማለት ነው? ምን ማለት ነው? ኢየሱስ ማን ማለት ነው? አምላክ ማለት ነው። ጌታ ማለት ነው። ፈራጅ ማለት ነው። አዳኝ ፈዋሽ ማለት ነው። በመጀመሪያ የነበረው ሰማይና ምድር የፈጠረ እግዚአብሔር እኛን ለማዳን እኛን ለመፈወስ ወገኖቼ ወደዚህ ምድር የመጣ ያ እሱ ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር በሁሉም ላይ ለእያንዳንዱም እንደ ሥራው መጠን የሚከፍለው የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። ክብርና ምስጋና ለእሱ ለአርያም ይሁንለት። አመስግኑት ከፍ አድርጋችሁ። እሱ ነው ኢየሱስ። ወገኖቼ አላወቅነውም፣ አግኝተነዋል፣ ግን እኮ አጠቃቀሙን ረስተናል። ስለዚህ ወገኖቼ ኢየሱስ ምንድን ነው ካላን አምላክ ነው። አምላክ ብቻም አይደለም፣ የአምላኮች የጌቶች የነገሥታት ንጉሥ። ክብርና ምስጋና ለእሱ ይሁን። አመስግኑት። እሱ ነው። ፊልጶስ ኢየሱስን አገኘዋል። እናንተ ኢየሱስን አግኝታቸው? እስቲ ኢየሱስን ያገኘ ሰው እስቲ እጁን ከፍ ያድርግልኝ። ወደ ኢየሱስን አርገተ የሚያርገ ሰለልባሳ እኔ ኢየሱስን አግኝቻለሁ የምትሉ እስቲ በሉ እጃችሁን አውጡ። አይዟችሁ። ጥሩ ሁለት እጅ ነው ያለው። በአጠቃላይ ማንኛውም ኢየሱስን አገኝተናል ብላችሁ እጅም ያወጣችሁ አግኝታችኋል። እሺ ኢየሱስን አገኘን አላገኘንም? እንዴት ነው ያገኘነው ካላችሁም በመጀመሪያ ገና በ40ና በ80 ቀን የሥላሴን ልጅነት ስንወድ ኢየሱስን አገኘን አላገኘንም? አግኝተናል። የመጀመሪያው ስቴፕ ነው ይሄ። በዛው ቀን ደግሞ ኢየሱስ ክርስቶስን ያገኘን ወገኖቼ በ40ና በ80 ቀን ስንጠመቅ የሥላሴን ልጅነት የወሰርን ማለት ነው። ምንድነው ካላችሁ ሥጋውና ደሙን ተቀብለናል። ኢየሱስ ክርስቶስን አገኘን አላገኘንም? አግኝተናል። አሁንም ልምዳላችሁ። ገላትያ ላይ ደግሞ እንዲህ ብሎ ይናገራል። የተጠመቃችሁ ክርስቶስን ለብሳችኋል ይላል። ማንን ለብሳችኋል? ክርስቶስን አገኘን አላገኘንም? አግኝተናል። አሁን ከረባት አድርጎ በየመንገዱ በየኮብልስቶኑ ለሚያስቸግር ሰው ምንድነው መልስ? ክርስቶስን ውሰድ ካለ መልስ ምንድነው? ቀድሜ ያለው ምን ብያለሁ? ባሉት እስቲ ምን ብያለሁ? ከወሰዳችሁ አልቀደማችሁትም እንዴ? ቀድማችሁታል። ምስራትን በመካፈል ለዛው ትእዛዛቱን በመካፈል ኢየሱስ ክርስቶስን አግኝታችኋል። ያልታደሉ ሰዎች ግን በየመንገዱ ኢየሱስን እንዲያርግ የሚሉ አሉ። ስለዚህ ወገኖቼ ፊልጶስ ኢየሱስን አግኝቻለሁ አለ። ይህ ደግሞ ምንድነው? ካገኘ ነው ጥቅሙ የሚለውን ጋር እንምጣላችሁ። ካገኘ ኢየሱስ ክርስቶስን ከወሰድን ምንድነው ጥቅሙ? ማሊ ፋይዳን ኢየሱስ ክርስቶስ ወፉዳን ኢየሱስ ፉዳን ነረዱጋት ማሊ ፋይዳንሳ ዱረቲ ዋንቶ ኮቶኮስኒ ካሴንጀር ኢየሱስ ክርስቶስ ቢዴነን ኢየሱስ ክርስቶስ ዱጋቲዩ ከን ለፋ ሶንታን ከን የሮፍ ሶንታን ከን ፎኒ ቆፎ ሶንታን ከማለቲ ከንበረ በራት ጀቹነ ዱጋቲን ሳዩ ነምኒ ቤለ ወጅራተ ገራኮ ዱፌ ማላተው ጀት ሃዱጉ ናኛቱ ነምኒ ደቦቴ ወጅራተ ሞ ማላተው ሃዱጉ ከናፍ ወር ኢየሱስ አርጋቴ ቤለ ጀላይሲምባ ደሙ ጀላይስ ሂምባ ጀቹ ወር ረኪነ ገረገራ ኬሰ ጅሩሌ ማልኒታ ጀቹ ኒማ ረኪነ ኬሰ ወር ኢየሱስ ክርስቶስ ቀበቴ ደሙ ጀቹ። ፊልጶስ ኢየሱስን ካገኘ በኋላ ምንም አይፈራም። ወንጌልን ለመስበክ ራሱ ምንም የገደለው ነገር የለም፣ ያስፈራው ነገር የለም። እውነትን ይዞ ስላለ ማለት ነው። ስለዚህ ኢየሱስ ክርስቶስን ይዞ የሚሄዱ ሰዎች አፍሩ። ምን ይላል መጽሐፍ ቅዱስ? ሐዋርያ ቅዱስ ጳውሎስ
ይህ ቃል ወይም አባት ብለን የምንጠራው አለ። ምን ብለን የምንጠራው? አባት ብለን የምንጠራው የፍርሃት ስም ሳይሆን የሚያጸና፣ የሚያበረታ፣ የሚያድን፣ የሚፈውስ ስም ነው አለ። የኢየሱስ ስም ምንድን ነው ማለት ነው? ፈዋሽ ነው። ክብርና ምስጋና ለስሙ የሆነ መስክሩት ከፍ አድርጋችሁ። ፈዋሽ ነው ይህ ስም ወገኖቼ። ግን እኛ አላወቅንም፣ አልተረዳንም። ምን ይላል ልበ አምላክ ቅዱስ ዳዊት በመዝሙር 33 ቁጥር 29 ላይ እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው አለ። ቃሉን ከኔ ጋር በሉ እስቲ። እግዚአብሔር ቸር እንደሆነ በሉ እስቲ። እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱም የሚታመን ሰው ምስጉን ነው። በቃ እግዚአብሔር ቸር እንደሆነ ካወቅን እኛ ምስጉኖች ነን። ቸር ደግሞ ለድሆች ይራራል። ይህ ነው አምላካችን ኢየሱስ ክርስቶስ። ያገኙ ሰዎች ያረፉ ናቸው። ያገኙ ሰዎች የሚጽናኑ ናቸው። ለስጋቸው፣ ለነፍሳቸው፣ ለሁሉ ነገራቸው ከሕይወት ከተለያየ መከራ የሚያርፉበት በዚህ ስም ነው። ሐዋርያቱ አርፏል በዚህ ስም ወገኖች። ስናፍቁት የነበሩት ሲመኙት የነበሩት ለ5500 ዘመናት በመከራ ውስጥ በነበሩበት ሰዓት ጽድቃቸው እንደ መርገም ጨርቅ ተቆጥሮባቸው በነበረ ሰዓት ምስሉ ነበረ። ፈኖ ወደከ ብርሃነከ ወጽድቅከ ስሉት ነበረ። ጌታ ሆይ ብርሃንና ጽድቅህን ላክልን፣ የአንተ ብርሃን ይሻለናል። ያ ብርሃን ደግሞ ኢየሱስ ነው። ጽድቅህን ላክልን፣ ያ ጽድቅ ደግሞ ኢየሱስ ነው። ወገኖቼ ነቢያቱ ሲመኙት የነበሩት ውረድ ተወለድ ሲሉት የነበሩት ወገኖቼ ያ እሱ ኢየሱስ ነው። ሥጋን ለብሶ ወደዚህ ምድር የመጣ በአዳም ምክንያት ሞት ወደ ምድር መጥቶ ነበረ። በዳግመኛው አዳም ደግሞ ሞት ከዚህ ምድር ላይ ተወገደ። ክብርና ምስጋና ለሰው ይሁን። ተወገደ ለአንድና ለመጨረሻ ወገኖቼ። ስለዚህ የዳነው የተፈወስነውም በማን ነው ማለት ነው? በእግዚአብሔር ነው። ስለዚህ ኢየሱስን ያገኘ ሰው ከ5500 ዘመነ ፍዳ ምን ብሏል? ድኗል። ሰምታችሁኛል? ምን ብሏል ነው ያልኳችሁ? ድኗል። ከየትኛው? ድምፃችሁን ጮክ ብላችሁ ተናገሩ። በነገራችን ላይ ይሄ ነገረ ድነት ነው። እኔ እያስተማርኩ እየሄድኩበት ያለው ወደ ነገረ ድነት ነው። ከየት ነው ያልኳችሁ? አሁን ወደዚህ መጥቼ ጠይቃችኋለሁ። የዳነው ከምንድን ነው? ከ5500 ከዚህ ነው። አሁን አንድ ፓስተር እንደው መጥቶ ድናል ድለሻል ብልህ መልሳችሁ ምንድን ነው የሚሆነው? አዎ ነው ወይስ አይደለም? ምንድን ነው መልሳችሁ? አዎ ነው። እስቲ አሁን ምትሉ እጃችሁን አውጡ። አማ ነምቻን ቃምኒ አዳወይ ዱፌሶ ፈይቴን ታስ እንጀድ ደቢንጌ ኤየንሞ ለኪት ያ ወረከና ከሱሚ ምን ይሰማል ነው ነው? እሺ ደቢንጌ ማለዳ ኤየንዳ ጥሩ ጥሩ ስሪደስ። እኔ ግን ሁለት ነገር እንድታዘጋጁ ነው የምፈልገው። በደንብ አድርጋችሁ ስሙኝ። እዚህ ላይ አንድ ሰው የሆነ አካል ሌላ አማኝ መጥቶ ድናሃል፣ ድነሻል፣ ድናቸዋል ቢላችሁ መልሳችሁ አዎ፣ ግን ከምንድን ነው? እቺ ጥያቄ መቅረብ አለበት። እሺ ሰንበት ተማሪዎች እየሰማሽ ነው? እናንተ ብዙውን ጊዜ እዚህ ነጠላ ለብሳችሁ ስለምትታዩ እዛ ውጪ ላይ ስለምትገኙ መልስ አዘጋጁ ለምትጠየቁ ሰው ጥያቄ። አንድ ሰው አሁን በየመንገዱ የሚያስቸግረን ይሄ ነው። ድናሃል ይላል። አዎ ድኛለሁ። ከምን አልኳችሁ? እኔ ከምንድን ነው የዳነው? በደንብ አድርጋችሁ ያዙ ፕሊዝ።
ከ5500 ኃጢአት ወይም ፍዳ ድነናል አልዳንም? ድነናል። ይህንም የዳነው ደግሞ በጸጋው ነው። እግዚአብሔር አለ ሐዋርያ ቅዱስ ጳውሎስ በራሱ ጸጋ እኛን ምን አደረገ? አዳነ። ጸጋ ማለት በአጭር ቋንቋ ስጦታ ማለት ነው። በቃ የተሰጠ ነፃ ስጦታ ያለምንም ክፍያ የተሰጠ ክፍያ ነው። ያም ያዳነን ማን ነው? ኢየሱስ ክርስቶስ ነው። ማን ነው? ኢየሱስ ክርስቶስ በነፃ ነው ያዳነን። ምክንያቱም የእኛ ጽድቅ እንደምን ተቆጥሮ ነበረ? እንደምን? እንደ መርገም ጨርቅ ተቆጥሮ ነበረ። በራሳችን ጽድቅ መዳን አልቻልም። በራሳችን ጽድቅ ወደ እሱ መመለስ አልቻልም። ግን እሱ ደግሞ ወገኖች መጥቶ ከራሱ ጋር አስታረቀንና ምን አረገን? አዳነ። የሁለተኛው መልሳችሁ ምን ነበረ? ወይም ጥያቄ ስታቀርቡ ለዛ አካል ምን ብላችሁ ነው አልኳችሁ? ከምን የሚል አይደል ያልኳችሁ? ስትጠይቁ ይሄ ጥያቄ ስትጠየቁ ድነሃል ካለ አዎ ድኛለሁ፣ ግን ከምንድን ነው? ዶንት ፎርጌት ይሄን ቃል እንዳራሱ። ከምንድን ነው የዳንኩት? የዳንኩት ከ5500 ነው። ቀጣይ ደግሞ ፕሮሰስ አለ። ስለዚህ ድነናልም እንድናለን እየዳንን ነው ማለት ነው። የዳነው አሁን ካልኳችሁ፣ እየዳንን ያለነው ደግሞ አሁን በሃይማኖት ከጸናን ነው። ስለዚህ ድነት ምንድነው? ከአሁን በኋላ ያለው ሂደት ወይም ፕሮሰስ ይባላል። ነሚቶኮ ፈይቴርታ ዮስንጀድ ኤየን ፈየራ ከሩ ማለራ ጀትጀድ ዱፉ ቀፋ ፈየን ጅራ ኤየን ኮንፊደንስ ገሩ ማልራይን ፈየ ከንጀዱ ጅራችሁ ቀፋ ማልራይን ፈየ የወደሚን አርገን ቃምኒሱን በረኩ መሸን ይድበሸን ሰነራ ማልተር ፈየ ጅራ አማ ቦደ ገሩ ወጂን ፈየና ማለት አደምሳም ፈየን እንዳ ኩኒ አከሚቲን ታጋፈና እንጀታን ጨቀሰ ተቆቆፈሰኒ ባከን እንዴት ሆነ ካላችሁ ሐዋርያ ቅዱስ ጳውሎስ ወደ ፊልጵስዩስ ምዕራፍ 4 ላይ እና ምዕራፍ 3 ላይ እንዲህ ብሎ ይናገራል። እኔ አለ ሩጫዬን ጨርሻለሁ። ምን ጨርሻለሁ? ባሉት ምን ጨርሻለሁ? ሩጫዬን ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። ከአሁን በኋላ የሚጠብቀኝ የሕይወት አክሊል ነው አለ። ምንድነው የሚጠብቀኝ? ስለዚህ ያ ምንድነው? መንግስተ ሰማያት ነው ማለት ነው። ስለዚህ ሰው የሚድነው ከአሁን በኋላ ሃይማኖቱን ሲጠብቅ ነው፣ ሕግጋቱን ሲፈጽም ነው፣ ስርዓቱን የእግዚአብሔርን ሕግ ሲፈጽም ነው እንጂ ዝም ብሎ ድኛለሁ ብሎ እጁን አጣጥፎ ኃጢአቱን፣ በደሉን፣ ክፋቱን፣ ዝሙትንም ስርቆትንም አንድ ላይ አጨማልቆ ቢሄድ ወደ ሲኦል ይገባል። ስለዚህ የኔ ሀሳብ ምንድን ነው? አሁን እየዳንን ነው፣ እንድናለን እስከ ፍጻሜ ከቆየን። ይህ እንዴት ነው ካላችሁን ደግሞ ሰው የሚድነው በምንድና በምንድን ነው? በስራና በእምነት ነው። በምንና በምንድን ነው የሚድነው? በስራና በእምነት። ይሄ ደግሞ እንዴት ነው ካላችሁን ሐዋርያ ቅዱስ ጳውሎስ እነሱ የሚጠቅሱትን ጥቅስ ልንገራችሁ። ኤርጋ ቁልጌቸ ጳውሎስ ገራ ወረረው በጎናሸን ለኮሰቶ በጉባረት ኤጋ አመንቲን ቆፋን ኤርጋ ፈይኔ ዋቀዮ እራ ነገኝ ኑፍ ተይራ ጀድ አማሲት ማልቱ ጅራ ኤጋ አመንቲ ቆፋን ኤርጋ ፈይኔ ጀድ። ስለዚህ ሐዋርያ ቅዱስ ጳውሎስ ወደ ሮም ምዕራፍ 5 ቁጥር 1 ላይ በእምነት ብቻ ከዳንን አሉ። በምን ብቻ? አሁን ሶላ ስፒሪቹዋል የሚባል አለ። ፕሮቴስታንቶች የሚቀበሉት ብቻ 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 የሚል ማለት ነው። በእምነት ብቻ በእምነት ብቻ በእምነት ብቻ ትድናላችሁ፣ ትድናላችሁ። አሁን ጳውሎስ በእምነት ብቻ ከዳንን አለ። በምን ብቻ? በእምነት ብቻ ከዳንን አለ። ቀጠለና ምዕራፍ 2 ላይ ደግሞ ከቁጥር 13 ሮሜ በጎና ለመለኮፍ ሰኩደሰዲ ጉባረት ዋቀዮ ብራ ሴረ ከን ሆጀታን ኢሳን ኒፈዩ መሌ ከነጋኒ ፈየሊ ጀድ በቃ አሲትሞ ዱፌ ማንጀደ ዱራቲ አመንቲ ቆፋን ጀድ አሲትሞ ሴራ ዋቀዮ ጀቹን ወጂ አጀደ ዋቀዮ ኤጉ ጀቹን ከናፍ ነምኒ አመንቲ ቆፋን ይፈያ ይፈዩ ማሎጂን
ሆጂ ወጂ ወልማ ገለቲ ጨቀሰከነ ዮ ወልቲ አራርሱ እነዚህን ሁለቱን ጥቅሶች ሮሜ ምዕራፍ 5 እና ሮሜ ምዕራፍ 2 ሳስታርቅ ማለት ነው። ሮሜ ምዕራፍ 2 ምንድነው የሚለው? የሰው ልጅ አለ ወይም ደግሞ ከእግዚአብሔር ዘንድ አለ ሕግን የምንጠብቅ እንጂ አለ ምንን የምንጠብቅ? ሕግን የምንጠብቅ እንጂ የምንሰማ ሰው ብቻ አይደለም አለ። ሕግን ካልጠበቅን መዳን አንችልም ማለት ነው። ኢየሱስ ክርስቶስን ስላገኘን እንድናለን የሚሉ ሰዎች ስለበዙ ነው። ስለዚህ ማግኘት ስሙን መጥራት የሚያድን አይመስላችሁ። ስለዚህ የሚያድን ስራም ሲኖር ነው፣ ትሩፋት ሲኖር ነው፣ በጎነት ሲኖር ነው። ያ ፈሪሳዊ ምን አለ? የማቴዎስ ወንጌል ምዕራፍ 19 ላይ ለመዳን ምን ላድርግ አለ። ጥያቄን የጠየቀው ፈሪሳዊ ፈዩፍ ማልጎቹን ቀበየት። ኢየሱስ ክርስቶስም እንዲህ አለ፣ ሕግጋቱን ጠብቀሃል ወይ ወይም የተጻፈውን ፈጽመሃል ወይ አለው። እሱም መልሶ ምን አለ? እሱንማ ከልጅነት የጀመረ ነው ስፈጽም የነበረው። ክርስቶስ ምን ብሎ ነው የጠየቀው? ሕግጋቱን የተጻፈን ፈጽመሃል ወይ? ስለዚህ ሰው የሚድነው በእምነት ብቻ ሳይሆን በስራም ይድናል። ይህን ደግሞ ላረጋግጥላችሁ ወገኖቼ ራዕየ ዮሐንስ ምዕራፍ 12 ላይ ሰው በእምነት ብቻ ወይም በእምነቱ ብቻ ድኛለሁ፣ ተፈውሻለሁ፣ ካሁን በኋላ ስራ አያስፈልገኝም ለሚል ሰው መልስ የሚሆን ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ እንዲህ ብሎ ይናገራል። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ አለ ዋጋዬ ከኔ ጋር ነው አለ። ለእያንዳንዱ እንደምን እከፍለው ዘንድ ያዙልኝ፣ እንደምን እከፍለው ዘንድ እንደ ስራው መጠን። ስለዚህ በእምነት ብቻ ሰው ዳነ አይደለም፣ በምንም ጭምር በስራ። ሐዋርያ ቅዱስ ጳውሎስ ደግሞ የያዕቆብ ምን ብሎ ነው የሚናገረው? በእምነት ብቻ መዳን እንዳልተቻለ ይናገራል። ምን ብሎ? ያዕቆብ ላይ እንዲህ ብሎ ይናገራል ሐዋርያ ቅዱስ ያዕቆብ፣ እምነት አለ በስራው ካልተገለጠ የሞተ ነው አለ። በምን ካልተገለጠ? ስለዚህ ድኛለሁ፣ ተፈውሻለሁ ብሎ የሚረብሽን በየመንገዱ ላይ አስቁም። ካሁን በኋላ ሰምታችኛል አይደለም? አዎ። ከናፍ ነምን አመንቲ ቆፋን ፈየራ አመ ቦዳ ሆጂን ነበር ባችሱ አመ ቦዳ ጋቢ ገሉን ነበር ባችሱ አመ ቦዳ ከበርባደተን ጅራደ ጀሬ ኡታሉ ኡታሽሱንስ ዲችሱንስ እንደንዳሙ ጀቹት ነምኒ ቀንበዩ ደንደው አመንቲዳንለ ሆጂዳንለ ጥሙር ረቲ ዋቀዮ ማንጀሬ ዱጋፈታ ሙለተ ዮሐንስ ድግደሚለም ለኮንሳ ዲጉዳ ለመጎባረት አንደፌን እንፋ namoota hundumaafuu akka ga'ee hojii isaaniitti nan laadhaafii jedhe. Akka maal isaaniitti? Akka ga'ee hojii isaaniitti. Akka amantii isaaniitti hin jenne jedheera. Akka amantii isaaniitti jedheera hin jenne. Osoo jedhee meebii kanaaf amantii qofaa jechuudha. Kanaafuu hojiin illee barbaachisaa moo barbaachisaa miti? Namni amma gamoo kana akka fakkaatu ijaare hojiidha jechuudha. barattoonni bifa kana qindooftanii yoo faarfattan eebbarra jirtu, galatarra jirtu, hojiirra jirtu jechuudha. Uummanni naannoo kanaallee wangeela koottaa baradhaa jedhamtanii hirriibaa keessanirraa, hojii keessanirraa aarsaa gootanii yoo kana sagalee isaa kan nagaa jirtan, aarsaa isin dhiyeessitan, kennaa isin baaftan, kurnoo isin baastan sunis maalidha jechuudha? Hojiidha jechuudha. Bakka fayyee jira kennaa kennuunillee aarsaa dhiyeessuunillee nan barbaachisu jennee harka marannee yoo ta'e dogongorree jira. Jarri dhaloota baay'ee dogongorsaa jira, irraa of eeguu qabdu jechuudha. ስለዚህ ኢየሱስን ያገኘነው እኛ ወገኖቼ ያን ጊዜ ገና እሱ ወደዚህ ምድር ሲመጣ ነው። ቅድመ ዓለምም ነበረ እሱ፣ በነቢያት ዘመንም ነበረ፣ በሐዋርያት ዘመንም ነበረ፣ ቀጥሎም ደግሞ በእኛ ዘመንም ነበረ። በእኛ ዘመንም እኛ እሱን አገኘን አላገኘንም? አግኝተናል። አሁን ግን አጠቃቀሙን አላወቅንም። ያገኘነው አምላክ አድኖናል።
ያገኘነው አምላክ ይፈውሰናል፣ ያድነናል፣ ወደፊትም የመንግስቱ ወራሾችም ያደርገናል። ግን ወገኖች አግኝተናል፣ እንዴት እንጠቀምበት ነው? እስቲ የደከማችሁ ሰዎች ወረደ ደብደሜ ይቺ ዓለም ለእናንተ ሸክም ሆና ያስቸገረቻችሁ ሰዎች ይቺ ዓለም ትወጡበታላችሁ፣ ትወርዱበታላችሁ። ግን አንድም ቀን ወልቶልኝ አቅም አምላኬ ከኔ ጋር ራሱ መኖሩን እጠራጠራለሁ የምትሉ ሰዎች እጃችሁን አውጡ። አርከከሰም ባሳሜ አማ ኢየሱስ ክርስቶስን አርገኔ ራስን እንጀዳል ኢየሱስ ክርስቶስን አርገኔ ገሩ ማልጀደ በርሲሳን ኮኔ ኢየሱስ ክርስቶስ ሲላዩ ወዶኒ ነፋነ ጅራተ ሶንን አርገደ ህንቤላው ህንደቦዱ ወጂ ነቡ ከናፉዩ እና ከሚቲ ነፋነ ጅራቹ ሳቤ ከጀተኒ ወሮኒ ዳማር ተሮኪ ዳማቲ ገረገራ ከሰ ጀተን አርከባሱ እንደነሳ ኢምባስተነሽ ሲኒፋ ዴቢሶ ማቲ ወን ዋቀዮ አካጀ ሳትት ዋን ቡሌ ኢየሱስ ክርስቶስ አረስ ቦሮስ ገረፉን ዱራትስ ለወጀኝ ራት ገሩ አካጀ ሳትት ቡሌ ነደገሰኔቱ እንደ ህጉ አልኖርንም። እግዚአብሔር አንድም ቀን ረስቶን አቅም አንድም ቀን ትቶን አቅም። ግን እኛ ወገኖቼ እሱን እንዴት መቀበል እንዳለብን አላወቅንም። ምን ይላል ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ ተግታችሁ ጸልዩ አለ። ወይም ሳታቋርጡ ጸልዩ፣ እግዚአብሔር አምላክ ወደ እናንተ ምን ይመለሳል። ምን ይላል? ይመለሳል። ስለዚህ ኢየሱስ ክርስቶስን አግኝተናል። ይበልጥ ደግሞ በሕይወታችን ሁሉ ስኬታማ እንድንሆን ሳናቋርጥ መጸለይ ይኖርብናል። ምን ሳንል? ሳናቋርጥ። ሁለተኛው ደግሞ ወገኖቼ ኢየሱስ ክርስቶስ ዛሬም ነገም ከእኛ ጋራ ነው። አሁንም እኛ አካሄዳችን እናሳምረው። አደምሰከኝ ሐስሬፈን ለመዳን ለመፈወስ ለመጠገን ሸክማችን ከኛ ላይ እንዲቃለል ወገኖቼ በቤቱ በደጁ መገኘት ያስፈልጋል። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ምን ብሎ ነው የሚናገረው? እናንተ ሸክም የከበዳችሁ ሰዎች ወደ እኔ አምጡ እኔም አሳርፋችኋለሁ ይላል። ኢየሱስ ክርስቶስን ያገኙ ሰዎች ያርፋሉ፣ ከመከራ ሥጋም ከመከራ ነፍስም ያርፋሉ። ያሳረፈን መድኃኔዓለም ከፍ አድርጋችሁ አመስግኑ። እሱ ከመጣ ያሳርፈናል። እሱ ወደ ሕይወታችን ከገባ ጎደላችን፣ ማንነታችን፣ ሕይወታችን ሁሉ ይቀየራል፣ ይቀይርልን። አመስግኑት ይህንን አምላክ። እሱ ወደ ሕይወታችን ከገባ ወገኖቼ በሕይወታችሁ ስኬታማ ትሆናላችሁ። ስራ ያጣችሁ ስራ ታገኛላችሁ። በትምህርታችሁ ውጤታማ ትሆናላችሁ። በንግዳችሁ ውጤታማ ትሆናላችሁ። በትዳራችሁ ውጤታማ ትሆናላችሁ። በሁሉ ነገራችሁም ውጤታማ ትሆናላችሁ። እሱም በሙሉ እምነታችሁ ተቀበሉት። ዋቀ ከናመንቲ ኬሰን ጉቱዳን ፉደዳ የወይሰ ፉደተን ደልደሊ ኬሰስን ይምልቃ የወይሰ ወጅን ጅራተን በረበራ ጋይሊ ኬሰን ተስገቢ ቀም በሩምሲ ኬሰን ገልመጋ yoo garuu akka adeemsa isaatiitti hin jiraanne fudhachuu qofti gatiin qabu maal waan ta'eef isa wajjin adeemsa isaatiin bulaa. akka adeemsa isaatiitti akka ajaja isaatiitti akka bulla waaqayyo nu gargaara. እንደ ሕጉና እንደ ትእዛዙ እንድንኖር እሱ ይርዳን። የሰው ልጅ ሁሉ ፍጻሜ ሲያምር ነውና የድንግል ማርያም ልጅ ኢየሱስ ክርስቶስ የሁላችንን ፍጻሜ ያሳምርልን። ከፍ አድርጋችሁ እግዚአብሔርን በእልልታና በጭብጨባ አመስግኑት። ይቆየን። እልልታ ያንሳል። ገለኒን ጥቀተ ገለቴፈታ ዋቀዩ በእውነት መምህራችን ላይ አድሮ ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ ዘወትር የተመሰገነና የተባረከ ይሁንልን። ዱጉመት በርሲሳ ኬኘረ ቡሌ አገሳቲ ከናት ኑትክሴ ኑኤጌ አከበረኑፍ ነገኘ ጉቱን ኦፍ ከኔ ተስገቢidhaan teenyee sagalee isaa akka dhageenyuuf eeyyamee agayoonatti kan nu eegeef waaqayyo galannii fulfinni isaaf haa ta'u። ምን ነው ዝም አላችሁ? እኔ እኮ በጣም የሚገርመኝ ነገር
ምን ልበላችሁ ለተንኮል ለክፋት ምላሳችን ልባችን ጆሮአችን ሰፊ ነው በጣም ሜትር እንኳን ያንስበታል ለእግዚአብሔር ቃል የምንሰማበት ልባችን ግን ጠባብ ነው ማን ይመስገን ይሄው አገለቴ ይፈው እንግዲህ ቤተክርስቲያናችን ባለጸጋ ናት 72 ቋንቋ አላት ቀበኝ ቀብድ በምን ቋንቋ ግን ብንነግራችሁ ነው የምትሰሙ አፋም ማልዮ ድበን አሁን ብዙ ጊዜ ከምንናገረው ይልቅ ለማንናገረው ነገር ነው አይደል ሰፍ ምንለው ዋን እንዱበን ዋኑን ጠቀም እግዚአብሔር ይመስገን ስንል ብሎክ እግዚአብሔር ስሙ የተመሰገነ ይሁን ዝም ጭጭ ቄሱም ዝም ካለ መጻፉም ዝም ካለ ችግር ነው እግዚአብሔር የተመሰገነ ይሁን እሺ እግዚአብሔር እልልታችንን ይቀበልልን አሜን እንድንል እግዚአብሔር አፋችንን ይግለጥልን ለመምራችን የለንም መምራችን ወቅቱን በጠበቀ ሁላችን ለዚህ